እንደምን ናችሁ? በዚህ ቪዲዮ ቁጥራቸው በርከት ባሉ ዲሲሽን ቬሪያብልስ ለሚገለጹ የውሳኔ ችግሮች መፍትሄ በስፕሬድሺት ሞዴል ማድረግን በተመለከተ የማቀውን ያህል ላካፍላችሁ እሞክራለሁ። ከኦርጋናይዜሽናል እና ከማኔጀሪያል ኮንቴክስት ወጣ ባለ ለስለስ ባለ ችግር ስፕሬድሺት ሞዴሊንግን ለመተግበር እንሞክር። ችግሩ ይሄ ነው። ኦፕቲማይዚንግ አርሰናል ፋንስ ሆም ጌም ፕሌየር የሚል ችግር አንስተን ነው ስፕሬድሺት ሞዴልን መተግበርን የምናየው ማለት ነው። ታሪኩን ልንገራችሁ። አራት የአርሰናል እግር ኳስ ክለብ ደጋፊ የሆኑ ጓደኛሞች አሉ። አርሰናል በሜዳው የሚያደርገውን ጨዋታዎች ስቴዲየም ገብቶ ለመመልከት ትኬት ሊገዙ ይሄዱና ትኬት ኦፊስ ሲደርሱ ከነዚህ 12 ጨዋታዎች በስተቀር ትኬት ተሽጦ አልቋል ይባላሉ። አርሰናል በሜዳው የሚያደርጋቸው እነዚህ 12ቱ ጨዋታዎች ነጠላ ትኬት በስተቀር የለም ይባላሉ። እነዚህ ጨዋታዎቹ አርሰናል ከአስቶን ቪላ፣ አርሰናል ከማንቸስተር ሲቲ፣ ከክሪስታል ፓላስ፣ አርሰናል ከቼልሲ፣ ከማንቸስተር ሲቲ፣ ከሊቨርፑል፣ ከቶትናም ሆትስፐር፣ ከኒውካስል፣ ከሳውዝሃምፕተን፣ ከፉልሃም፣ ከሌስተር ሲቲ እና ከኤቨርተን የሚያደርጋቸው ጨዋታዎች በስተቀር ትኬት አልቋል ተባሉ። አዘኑ። ስለዚህ ምንም ማድረግ አንችልም፣ 3-3 እንከፋፈል አሉ። 3-3 ለመከፋፈል ሲሞክሩ አንደኛው የሚፈልጋቸው ሶስቱ ምርጫዎቹ ሌላኛው ከሚፈልገው ሶስቱ ምርጫዎች ወይ ሁለቱ ምርጫዎች ወይ ከአንዱ ምርጫ ጋር እርስ በርስ የሚጋጭና ኦቨርላፕ የሚያደርግ ሆነ። አራቱም እኩል የሚደሱበት፣ አራቱም እኩል ሳትስፋይድ የሚሆኑበት ክፍፍል ማድረግ አልተቻለም። እኔ ይሄን ነው የምፈልገው ያ አንተን መውሰድ የለብም የሚል ሰጣ ገባ ተፈጠረ። ይሄ ነው እንግዲህ ችግሩ። ኪፒንግ ዚስ ፕሮብለም ነው እንግዲህ ስፕሬድሺት ሞዴል በማድረግ መፍትሄ የምንፈልገው ማለት ነው። ይሄን ችግር ኪፒንግ ኢን አወር ማይንድ በዚህ በስፕሬድሺት ሞዴሊንጋችን የምናያቸው ሌሰኖች እኚህ the lesson we will have are ስፕሬድሺት ሞዴል ስናደርግ የሚያስፈልጉ ነጥቦች 3 ነጥቦች አሉ። አንደኛው መረጃውን ወደ ስፕሬድሺት ወደ ኤክሴል መውሰድ ወይንም ማደራጀት ማለት ነው። ስፕሬድሺት ዳታ ኦርጋናይዜሽን እናያለን። ዳታውን ዋንስ ወደ ስፕሬድሺት ከወሰድነው በኋላ የኤክሴል ፈንክሽኖችን ቀመሮችን እንዴት እንደምናደራጅ የምናይ ይሆናል። በመጨረሻም ወደ መፍትሄ ለመድረስ ኤክሴላችን ላይ ያለውን የኤክሴል ሶልቨር አነቃቅተን ትዕዛዞችን በመስጠት መፍትሄ እንዲሰጠን የምናዘው ኢንስትራክት የምናደርገው በምን አግባብ እንደሆነ እናያለን። በመጨረሻም ያነሳነውን ሃይፖቴቲካል ችግር ተንተርሰን ማለት ነው ይሄ ኦፕቲማይዚንግ አርሰናል ፋንስ ሆም ጌም ፕሌየር ያለውን በመንተራስ ምን አይነት ኦርጋናይዜሽናል ኮንቴክስት ሊኖረው እንደሚችል በምን አይነት ሁኔታ ላይ ማኔጀሪያልና ኦርጋናይዜሽናል ኮንቴክስት ይኖራል የሚለውን ስታብሊሽ ለማድረግ እንሞክራለን። ምክር ሀሳቦችን ለማስቀመጥ እንሞክራለሁ። ወደ ችግሩ ስንመጣ ለምን ችግር ሆነ ብለን ካልን ማለት ነው ይሄኛው መጀመሪያ ክሊር እናድርገው። let's have an understanding why this is a problem። ምክንያቱም ኢንዲቪጁዋል ሌቭል ኦፍ ፕሌዠር ሜንቴን ማድረግ አልተቻለም። ስለዚህ ያለን አማራጭ ምንድነው? ቶታል ፕሌዠርን ኦፕቲማይዝ ማድረግ ነው። የአራቱን ጓደኛሞች ድምር ፕሌዠር ያም ከትኬቶቹ ክፍፍል የሚያገኙትን ድምር ፕሌዠር ኦፕቲማይዝ ባረገ መልኩ ክፍፍሉን መፈጸም እንችላለን። this is typically management science. the right and best way of making a decision ነው when it comes to a problem like this. individual satisfaction ሜንቴን ማድረግ አልተቻለም። ስለዚህ ቶታል ሌቭል ኦፍ ሳቲስፋክሽንን ሜንቴን ማድረግ በሚቻልበት ሁኔታ ክፍፍሉን መፈጸም ይቻላል።
ይሄ የገጠመን ችግር ቲፒካሊ በኢኮኖሚክስ ነው የፓሬቶ ኦፕቲማሊቲ ኮንዲሽን ነው ኦፕን ያደረገው የአንዱን ፕሌጀር ለመጨመር የሌላውን ፕሌጀር መቀነስ ግድ የሚልበት አይነት ሁኔታ ነው። ስለዚህ በቶታል ወይንም ሆል ሌቭል ኦፍ ሳቲስፋክሽንን ማክሲማይዝ በማድረግ ሂደት ውስጥ ማለት ነው ኢንዲቪጁዋል ፕሌጀርን ማለት ነው ግምት ውስጥ እንከታለን ማለት ነው። አለበለዚያ ፍሮም ሲስተም ፖይንት ኦፍ ቪው እና ማትማቲካሊ ፍሮም ሲስተም ፖይንት ኦፍ ቪው ማለት ነው የኢንዲቪጁዋል ፕሌጀር ሌቭል ቤተር ካልሆነ ቶታል ፕሌጀር ሌቭል ኦፕቲማይዝድ አይሆንልንም ማለት ነው። ስለዚህ ጀስቲፋይ የሚደረግ አማራጭ ነው ይሄ የማኔጅመንት ሳይንስን በመጠቀም ይሄን ችግር መፍታት ማለት ነው። ከዚህ ውጪ ያለው ማለት በጣም መከፋፈል ይችላል። እጣ ግን ኦብቪየስሊ ያሰለጠነ መንገድ ነው። ምክንያቱም የተወሰኑትን አስደስቶ ሌሎቹን ደግሞ በጣም ኤክስትሪምሊ ዲሳቲስፋይድ የሚያደርግ አውትካም ፕሮዲዩስ ሊያደርግ ስለሚችል ማለት ጊቭዛት የእድሉ ደግሞ 1/200ኛ የሆነ ቻንስ ነው ያለው። ከ12 ኤሌመንቶች 3 የምንፈልገውን የምንመርጣቸውን የማግኘት እድላችን 1/220ኛ ነው። አፓርት ፍሮም ዛት ደግሞ ሪዛልቱ የተወሰኑትን ሃይሊ ዲሳቲስፋይድ የሌሎቹን ደግሞ ኤክስትሪምሊ ዲሳቲስፋይድ ሊያደርግ የሚችል አይነት አውትካም ነው ፕሮዲዩስ የሚያደርገው ማለት ነው። እነዚህ ሌሰኖች ነው የምንመለከተው given our problem። ስለዚህ አሁን እነዚህ አራቱ የአርሰናል እግር ኳስ ክለብ ደጋፊ የሆኑ ጓደኛሞች የገጠማቸውን ችግር ለመፍታት ምን ማድረግ እንደምንችል እንየው። ወደ መፍትሄ ስንሄድ ዳታ ስፔሲፊኬሽን ይቀድማል። ኦብቪየስሊ ኦፕሬሽን ሪሰርችን ወይም ማኔጅመንት ሳይንስን ለሚገጥመን ችግር መፍትሄ እንዲሆነን ስንቀርበው አፕሮች የምናደርገው ችግሩን ኑሜሪካሊ ስፔሲፋይ ማድረግ ስንችል ነው፣ በቁጥር መግለጽ ስንችል ነው። እና በባህሪው ይሄ ችግር ምንድነው ሳቲስፋክሽን ፕሪፈረንስ ስለሆነ በቁጥር የሚያስገኘውን ገቢ የሚያስወጣውን ወጪ መናገር ስለማንችል ማለት ነው። ሌላ ኑሜሪካሊ ስፔሲፋይ የሚደረግበትን ኳንቲፋይ የሚደረግበትን አማራጭ ስናስብ ምን ማድረግ እንችላለን? we will ask them or instruct them to rate the level of pleasure they anticipate from watching each of the 12 games። እያንዳንዱ ሆም ጌሞች ስቴዲየም ገብተው ሲመለከቱ ሊያገኙ የሚችሉትን ደስታ ከ1 እስከ 12 ሬት እንዲያደርጉ መጠየቅ እንችላለን። 12 ሬት የተደረገ በ12 ሬት የተደረገ ሆም ጌም ለዛ ፓርቲኩላር ፐርሰን ሃይሊ ፕሪፈርድ ነው ወይም ሃይ ሌቭል ኦፍ ፕሌዠር ፕሮዲዩሲንግ ሆም ጌም ነው ማለት ነው። ስለዚህ ያን ትኬት ቢያገኝ ይመርጣል ማለት ነው። 11 ደግሞ ቀጥሎ 10 ቀጥሎ አንድ ደግሞ በጣም ሊስት ሌቭል ኦፍ ፕሌዠር ፕሮዲዩሲንግ ሆም ጌም ነው ማለት ነው። ቢያየው የማይፈልገው ያ ትኬት ቢደርሰው የማይፈልገው ማለት ነው። ስለዚህ ከእያንዳንዱ 3 የሚደርሰው ከሆነ የሚፈልጉትን ሃይ ሌቭል ኦፍ ሬት ይሰጡታል ማለት ነው። የማይፈልጉት ደግሞ ሎ ሌቭል ኦፍ ሬት እንዲሰጡት እናደርጋለን ማለት ነው። where 12 represent high level of pleasure producing ሆም ጌም ማለት ነው፣ ወይም የዛ ሆም ጌም ትኬት ማለት ነው። አንድ ደግሞ ሊያዩት የማይፈልጉት ወይም ዝቅተኛ ሌቭል ኦፍ ፕሌዠር ደስታ የሚያገኙበት ነው። በዚህ መልኩ ፕሪፈረንሳቸውን ሬት አድርጉና ስጡን ብለናቸው ከዚህ በኋላ ቶታል ሌቭል ኦፍ ፕሌዠርን ማክሲማይዝ የሚያደርግ ክፍፍል ዴሊቨር ልናደርግላቸው እንችላለን ማለት ነው። ከዛ በኋላ በዚህ መሰረት ሌቭል ኦፍ ፕሌዠራቸውን ኢንዲኬት አደረጉን እንበል። በዚህኛው ሳይድ አራቱን የአርሰናል ክለብ ደጋፊዎች እዚህ ጋር እንጻፋቸው። ክለቦቹ ጨዋታዎቹን ደግሞ አርሰናል በሜዳው የሚያደርጋቸው ጨዋታዎች እነዚህ እንግዳ ክለቦቹ ማለት ነው አልፋቤቲካሊ ኦርደር እናድርጋቸው። እዚህ ጋር አልፋቤቲካሊ ኦርደር አርሰናል ቨርሰስ ማለት ነው። የመጀመሪያው አስቶን ቪላ ነው፣ ቀጥሎ ቼልሲ ብለን እዚህ ጋር በሙሉ ደርድራቸውና ከዛ ሬታቸውን ኢንዲኬት እንዲያደርጉ እንጠይቃቸዋለን ማለት ነው። ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ ኒውካስል ሲቲ፣ ቶትናም፣ ሳውዝሃምፕተን እና ቶትናም ሆትስፐር ናቸው። እነዚህን ሬት ያደርጉልናል ከ1 እስከ 12 ባለው ደረጃ ማለት ነው። given the level of pleasure they anticipate from each game ማለት ነው። ከአሌክስ ብንጀምር አሌክስ ሬት ያደረገውን ስንመለከት አሌክስ
አርሰናል ከአስቶን ቪላ ለሚያደርገው ጨዋታ ከ12ቱ በ6 ነው ሬት ያደረገው። ከቼልሲ የሚያደርገውን ጨዋታ 12 ነው ሬት ያደረገው። ያ ማለት ለአሌክስ the most preferred home game type ነው። የዚህ ቲኬት ማግኘት በጣም ደስ ይለዋል ማለት ነው። ከክሪስታል ፓላስ የሚያደርገው በ5 ነው የገለጸው። ከኤቨርተን የሚያደርገውን በ7፣ ከፉላም የሚያደርገውን በ4፣ ከሌስተር ሲቲ የሚያደርገውን 1 ማለት ለአሌክስ ይሄ ቲኬት አርሰናል ከሌስተር የሚያደርገው ጨዋታ ቲኬት ባይታደል ደስ ይለዋል። the least preferred ነው ወይንም low level of pleasure ፕሮዲዩስ የሚያደርግለት ነው። ከሊቨርፑል የሚያደርገው ጨዋታ 11 ነው ሬት ያደረገው። ይሄንም ከሶስቱ ከሚፈልጋቸው ቲኬቶች ውስጥ የሚካተት ነው ማለት ነው። ከ12 ቀጥሎ 11 ስለሆነ ያንዳንዱ 3 ነው የሚከፋፈሉት ብለናል። ከማንቸስተር ሲቲ የሚያደርገውን 8 ነው ሬት ያደረገው። ከማንቸስተር ዩናይትድ የሚያደርገው 10 ነው። እንግዲህ ስለዚህ የአሌክስ the 3 best ወይም most preferred home games እነዚህ ናቸው። የእነዚህን ቲኬት ነው የሚፈልገው ማለት ነው። ከአርሰናል ከቼልሲ፣ አርሰናል ከሊቨርፑል እና ከማንቸስተር ዩናይትድ የሚያደርገው ነው። ሌሎቹንም እንደዚህ ሬት አድርጓቸዋል። የብሩስንም ስንመለከት እንደሚከተለው ሬት አድርጎታል። ክላራና ዴቭን ፕሪፈረንሳቸውን በሚከተለው መልኩ ሬት አድርገውታል። እንግዲህ አሁን ይሄ ኦቨርላፒንጉን እዚህ ጋር ማየት እንችላለን። ኦቨርላፒንጉ ባይኖር ነበር ክሊን የሆነ ፕሪፈረንስ ቢኖራቸው ነበር እያንዳንዱ የሚፈልጉትን 3 ምርጫ ወስደው ሄዳሉ ማለት ነው። ያ ማለት በዚህ ኳንቲፋይ ባደረግነው አግባብ ካወራን በ12 በ11 እና በ10 ሬት ያደረጉትን እያንዳንዱ የሚወስደው ማለት ነው። ግን ኦቨርላፒንግ አለ። ለምሳሌ የአሌክስ እዚህ ጋር በቢጫ የተከበበበት ምርጫዎቹ የብሩስን ስንመለከት የብሩስ 3ቱ ምርጫዎች the 3 most preferred home games እነዚህ ናቸው። የክላራ ከነሱ ጋር የሚጋጭ አይደለም። የዴቭ ግን እዚህ ጋር ይጋጫል። ስለዚህ ስንመለከት አሁን እዚህ ጋር የአሌክስ እና የብሩስ ምርጫዎች ኮምፕሊትሊ ሶስቱም ኦቨርላፕ ያደርጋሉ። የዴቭ ደግሞ ማለት ነው አንደኛው ምርጫው ከሌሎቹ 2 ምርጫዎች ጋር ከሌሎቹ አንዳንድ ምርጫዎች ጋር ኦቨርላፕ የሚያደርግ ነው። ስለዚህ ይሄ ኦቨርላፒንግ ባይኖር ነበረ እያንዳንዱ ኢንዲቪጁዋል ሌቭል ኦፍ ሳቲስፋክሽኑ 12 ሲደመር 11 ሲደመር 10 33 ይሆን ነበረ ማለት ነው ኦቨርላፒንግ ባይኖር። ስለዚህ ቶታል ሳቲስፋክሽኑ የአራቱም ከክፍፍሉ በኋላ የሚገኘው ሳቲስፋክሽን if there is no overlapping ማለት ነው 33 ሲባዛ በ4 132 ቶታል ሌቭል ኦፍ ፕሌዠር ነበር የሚኖረው። ግን ይሄን አቺቭ ማድረግ አልተቻለም because of this overlapping። ስለዚህ እኛ ሶልቭ ስናደርገው አሁን ኦፕቲመም የሆነ አሎኬሽንን ስንፈልግ አላማችን ኦብጀክቲቭ ፈንክሽናችን የዓላማ ዋጋችን ምንድነው? ቶታል ሌቭል ኦፍ ፕሌዠር 132 አይሆንም፣ ግን ከ132 በታች የሆነ ኦፕቲመም ቫልዩ ነው ዲዛይር የምናደርገው ማለት ነው። እንዲህ አይነት የኦፕቲማይዜሽን ችግሮች ባውንድድ ኦብጀክቲቭ ፈንክሽን ፕሮብሌም ይባላሉ። የአጠቃላይ የኦፕቲመም ሌቭል ዋጋቸው ባውንድ ነው ይታወቃል። ከ132 በላይ ሊሆን አይችልም፣ ግን ከዛ በታች የሆነ ኦፕቲመም ቫልዩ ነው የምንፈልገው ማለት ነው። ዳታውን እንደዚህ ካደራጀነው በኋላ በመቀጠል እናደርጋለን። ይሄን የኤክሴል ፋይል ከፍተን ወደ ኤክሴል ገጻችን እነዚህን ለ12 ቲኬቶች በአራቱ ጓደኛሞች ሬት የተደረጉበትን ፕሌየር ሌቭል ወደ ኤክሴል እንወስደው። የዚህ ችግር ዳታ በኦፕቲማይዜሽን ቋንቋ ከገለጽ ነው 48 ዲሲሽን ቬሪያብሎች ያሉት ነው። 4 ሲባዛ በ12 48 ዲሲሽን ቬሪያብሎች እና ኮንስትሬንቶች ደግሞ በአይነት 2 አይነት ኮንስትሬንት ነው ያለን። የዲማንድ ኮንስትሬንት ያ ማለት እያንዳንዱ ፋን አሌክስ፣ ብሩስ፣ ክሌር እና ዴቭ ያገኙ የሚችሉት ሊታደሉ የሚችሉት የሶስት ጨዋታዎችን ትኬት ብቻ ነው። ስለዚህ በሶስት የሚታሰር በሶስት ኮንስትሬንት የሆነ 4 የዲማንድ ኮንስትሬንት እና የሰፕላይ ኮንስትሬንት ደግሞ 12 አለን። እያንዳንዱ ትኬት ደግሞ ከአንድ ሰው በላይ ሊታደል አይችልም። ወይ ለአሌክስ፣ ለብሩስ፣ ለክላራ ወይ ለዴቭ ነው። ስለዚህ 12 ሰፕላይ ኮንስትሬንትስ በአንድ የሚታሰሩ 4 የዲማንድ ኮንስትሬንት በ3 የሚታሰሩ ማለት ነው። ስለዚህ ይሄን በእርሳስና በእስክሪብቶ መፍትሄ ልንደርስበት የምንችልበት አይደለም። በጣም ማሰልችና አድካሚ ነው ማለት ነው። ዛሱ ኤክሴልን የምንጠቀመው ማለት ነው። አሁን ወደ ኤክሴል ዳታውን ስንወስደው ዳታውን ወደ ስፕሬድሺታችን እንሰደው። አሁን የኤክሴል ፋይል ከፍተን ዳታውን እዚህ ጋር ኮፒ እናድርገው። እንደምንመለከተው አራቱ ፋኖች
በዚህ ጋር ተቀምጠዋል። ዘፋንሳር እነዚህ ናቸው። ጨዋታዎቹ ደግሞ አርሰናል ቨርሰስ አስቶን ቪላ፣ ቼልሲ ምናምን ያለን ቅድም ያወራናቸው ናቸው። ሬት ያረጓቸው ቁጥሮች ከ1 እስከ 12 ባለው ደረጃ ሌቨል ኦፍ ሳቲስፋክሽናቸውን ሬት ያረጓቸው እነዚህ ናቸው። ከዛ በኋላ ይሄን እንዳለ ይሄን ዳታ ኮፒ ብለነው እዚህ ጋር እናምጣው። የኤክሴል ሴል አማራጮችን ምንም ችግር የለውም፣ ባፈለገን ፖዚሽን ላይ ሎኬት ማድረግ እንችላለን። እንደዚህ ካረግነው በኋላ እነዚህ ቁጥሮች አሁን አንፈልጋቸውም ለጊዜው። ከታች ኮፒ ያደረግነው ላይ እነዚህ ወሰርናቸው ክሊር እናርጋቸው። ክሊር ኮንቴንትስ እንበለውና ካጠራነው በኋላ ቀጥሎ የምናደርገው የቅድም ያወራናቸውን የአራት ዲማንድ ኮንስትሬንት እና የ12 ሰፕላይ ኮንስትሬንቶቻችንን እናደራጃቸው። ይሄን ለማድረግ እዚች ጋር ዲማንድ እንልና አንደኛው አክቹአሊ የሚደረገው ክፍፍል ማለት ነው። አክቹአል እዚህ ጋር ደግሞ ኤክስፔክት የሚደረገው ምን ያህል ክፍፍል የሚደረገው ለእያንዳንዱ ለአሌክስ፣ ለብሩስ፣ ለዴቭ እና ለክሌር ማለት ነው። ኤክስፔክትድ ክፍፍሉ በስምምነታቸው መሰረት 3 ነው ብለናል። ስለዚህ 3 እዚህ ጋር እንደሚከፋፈሉ ኮንስትሬንቱን እንጽፋለን ማለት ነው። በሰፕላይ ሳይድም እዚህ ጋር ሰፕላይ እንልና ሰፕላይም እንደዚሁ አክቹአል እና ኤክስፔክትድ ብለን እናስቀምጠዋለን። እዚህ አክቹአል ሰፕላይ እያንዳንዱ ግን ለስንት ሰው ነው አክቹአሊ ሰፕላይድ መደረግ የሚችለው ነው። አክቹአሊ ሰፕላይድ የተደረገው ማለት ነው። የሚችለው ደግሞ ኤክስፔክትድ ብለን እናስቀምጥ። በስምምነት since one ticket cannot be given for more than one person ከአንድ ሰው በላይ ሊሰጥ ስለማይችል በአንድ ኮንስትሬንት እዚህ ጋር አንድ ብለን ለሁሉም እንጽፋለን ወይንም እንዲድራግ እናደርገዋለን ማለት ነው። የሰፕላይ ኮንስትሬንት ጻፍን ማለት ነው። ይሄ ብናቀልመው ጥሩ ነው። እነዚህ የሰፕላይ አክቹአል እና ኤክስፔክትድ ክፍፍሎች ናቸው። ይሄኛው እንዳምታተን ለብቻው ሌላ ቦክስ እንፈጥርለት። እዚህ ጋር ይሄ ደግሞ የዲማንድ ነው። በዚህ አቅልም ነው። ሁለቱን በትልቅ ቦክስ እናስቀምጣቸው። ቀጥሎ አሁን የምናደርገው ምንድነው? ይሄን አድርገናል። ፎርሙላዎች የኤክሴል ፎርሙላዎችን ነው የምንጽፈው። የኤክሴል ፎርሙላችን በምን ላይ የተመሰረተ ነው? ከዲማንዱ ብንጀምር ኤክስፔክትድ ዲማንድ 3 ነው ብለናል። የክፍፍላቸው መሰረት ሲሆን እስማሙበት ማለት። ስለዚህ አሌክስ ኤክሴል ሶልቨራችን ኦፕቲመም አሎኬሽን ነው ወይንም የአራቱን ድምር ሳቲስፋክሽን ኦፕቲማይዝ ያደርጋል ብሎ የነገረን አሎኬሽን ለምሳሌ ለአሌክስ አርሰናል ከአስቶን ቪላ አንደኛው ጌም ሊሆን ይችላል፣ አንደኛው ጌም ደግሞ ፉልሃም ሊሆን ይችላል፣ ሌላ ሶስተኛው ኒውካስል ሊሆን ይችላል። ስለዚህ እዚህ ጋር የአሌክስ ክፍፍሎች እዚህ ጋር የሚደረጉት ድምሮች አክቹአል ድምሩ እዚህ ጋር ይቀመጣል ማለት ነው። ያ አክቹአል ድምር ከኤክስፔክትድ ድምሩ እኩል መሆን አለበት ማለት ነው። ስለዚህ እዚህ ጋር እዚህ ኳልቱ ብለን እያንዳንዱን ይሄ ሲደመር ይሄ እያለን መጻፍ እንችላለን። ከዛ ይልቅ ግን አጭርና ቀላል የሆነ መንገዱ እዚህ ጋር ፈንክሽን ጋር እንገባና እቺኛው በአሌክስ ኮለመን አክቹአል ላይ ክሊክ አድርገን ሰም እንላለን። ሰም ትመጣልናለች ደምር ማለት ነው። ደምርልን ማለት ነው። በቀላሉ ከአሌክስ ክሊክ አድርገናት እዚች ጋር ከአሌክስ አስቶን ቪላ እስከ አሌክስ ቶተንሃም ያለው ድምር ጻፍልን እንለዋለን። ለጊዜው ምንም ምደባ ስላልተደረገ ዜሮ ይሆናል። ምደባ ግን ተደርጎ ቢሆን ነበር ለምሳሌ የአሌክስ ክፍፍል አሌክስ ከአስቶን ቪላ
ከሊቨርፑል እና ከኒውካስል ቢሆን ነበረ ይደምረውና 3 ያስቀምጥልን ነበር ማለት ነው። እና ኤክሴል ሶልቨራችን አሎኬሽኑን ሲያደርግ የፋኖቹንና የጨዋታዎቹን ማክስ ሲፈጥር ይሄ ነው ለአሌክስ መታደል ያለበት ብሎ የሚነግረን ከሆነ አንድ ቁጥር ያስቀምጣል። ሌሎቹን ነው ባዶ ነው የሚያደርጋቸው። አንዳንድ ተቀመጠ ማለት ኤክሴል ሶልቨራችን ምደባውን ኢንዲኬት አድርጎልናል ማለት ነው። በአንድ ቁጥር ባዶ ያደረገው ደግሞ ምደባ አልተደረገም ማለት ነው። በዛ መልኩ ነው የምንረዳው ማለት ነው። ለጊዜው እናጥፋው። ኤክሴል ሶልቨራችን ነው የሚነግረን ብለናል። ስለዚህ አሁን ለአሌክስ እንዳደረግነው ሁሉ ለብሩስም ለክሌርም ለዴቭም እናደርጋለን። ሰም ብለን ማዘዝ ይችላል። አለበለዚያ ይችኛውን ድራግ እናደርጋታለን ወርታችን። ሰፕላዩም እያንዳንዱ ቲኬት ከአንድ ሰው በላይ ሊሰጥ አይችልም። ስለዚህ አስቶን ቪላ ለምሳሌ እዚህ ጋር ወይ ለአሌክስ ለብሩስ ለክሌር ወይ ለዴቭ ነው። ስለዚህ እዚህ ጋር ያለው የምደባ ድምር ብለን ሰም ብለን እንጽፋለን። እዚህ ጋር ሰም አስቶን ቪላ ሊታደል የሚችለው ለአሌክስ ለክሌር ለዴቭ ድምር ሪዛልቱ ኦኬ እንለዋለን። 0 ነው የሚሆነው። ይሄ ምክንያቱም ምደባ ስላልተደረገ ማለት ነው። ይህን ካረግን በኋላ አንድ የሚቀረን የዓላማ ቀመር ይቀረናል። ኦብጀክቲቭ ፈንክሽን ሴል እናስቀምጥ። እዚች ጋር ደስ ባለን ቦታ ማስቀመጥ እንችላለን። የኦብጀክቲቭ ፈንክሽናችንን ቶታል ማክሲመም ፕሌዠር ያለውን ማለት ነው። እዚች ጋር እናስቀምጠው። እቺኛዋን እንድንጽፋት እዚህ ጋር ኦፕቲመም ፕሌዠር ሌቭል ኦፕቲመም ፕሌዠር ክፍፍሉ በኋላ የአራቱን ፕሌየር ሌቭል ድምር ሪዛልቱ ማክሲማይዝ ማድረግ ያለውን ማለት ነው። ኤክሴላችን እዛ ቦታ ላይ አስልቶ እንዲነግረን እንነግረዋለን ማለት ነው። እሷን እዚች ቦታ እናርጋት። እቺኛም እዚች ቦታ ላይ ሪዛልቷን እንጽፍልን እንንገረው። ሪዛልቱ የሚሆነው ለምሳሌ አሌክስ የተመደበለት ምደባ አርሰናል ካስቶን ቪላ የሚያደርገው ጨዋታ አንደኛው ከሆነ፣ ሁለተኛው ከሌስተር ሲቲ ከሆነ፣ ሶስተኛው ከማንቸስተር ዩናይትድ ከሆነ ሳቲስፋክሽኑን እንዴት አድርጎ ነው የሚያበዛልን? አንድ ምትለዋ አሌክስ ለአስቶን ቪላ የአስቶን ቪላን ጨዋታ ነው የሚያየው ማለት ነው። ስለዚህ የአስቶን ቪላን ጨዋታ ቲኬት ከደረሰው ፕሌየሩ 6 ነው ማለት ነው እዚህ ጋር። ስለዚህ 1 ሲባዛ በ6 ሲደመር 1 ሲባዛ በ1 ያረጋ ያሰላናል ማለት ነው። ስለዚህ እያንዳንዱን እዚህ ጋር ያሉትን ቫልዩ ከነዚህ ጋር ከማባዛት ማለት ነው ሰም ፕሮዳክት ፈንክሽን አለ እዚህ ጋር። ሰም ፕሮዳክት ምትሏን እንመርጣለን። ፈንክሽኑን ነክተን ስናበቃ ይሄ ቦክስ ይመጣላል። ከዛ ውስጥ ሰም ፕሮዳክት ይለናል። የተባዙትን ደምራቸው ማለት ነው። ከዛ በኋላ ማና ማንን ነው ማበዛው? አሬ 1 የቱ ጋር ነው አንደኛው የሚባዛው ይለናል። በአሬ 1 ውስጥ ከዚህ እስከዚህ ያለውን እንጫንና ጎትተን እናስገባለታለን። ገባ እዚህ ውስጥ ማለት ነው። ሁለተኛው ደግሞ እዚህ ጋር አክቹዋል ምደባው ሲደረግ ኢንዲኬት የሚያደርገን ሶሉሽን ማለት ነው። ይሄን ከዚህ እስከዚህ እናስገባዋለን ማለት ነው። ኦኬ እንለዋለን። አሁን የ17 የመጣበት ምክንያት ምንድነው? እዚህ ጋር ዝም ብለን ለምሳሌ ስላስቀመጠን ነው። የአሌክስም ማለት ነው። አሌክስ 1 ሲባዛ በ6 6 ሲደመር 1 ሲባዛ በ1 1 6 እና 1 7 1 የሰም ፕሮዳክት ፈንክሽኑን ለመግለጽ ነው እንጂ እቺማ አጠቅመንም። ምክንያቱም ኤክሰል ሶልቨራችን ነው ፋይናል ሶሉሽን የሚነግረን ብለናል። ስለዚህ እነዚህ እናጥፋቸው። ምደባውን ኤክሰል ሶልቨር ነው የሚነግረን። ስለዚህ እናጥፋው። ስለዚህ 0 ይሆናል ማለት ነው። እዚህ ጋር ምንም ምደባ ስላልተደረገ ክፍፍሉ ስላልተደረገ አሁን ፕሌየር ሌቭል 0 ነው። ስለዚህ እቺማን እናቅልማት። ከዛ በኋላ ይሄ ጨርሰናል። አሁን ቀጥሎ የምናደርገው ወደ ኤክሴል ሶልቨራችን ነው የምንሄደው ማለት ነው። መጀመሪያ ላይ የምናደርገው የኮምፒውተራችን ኤክሴል ሶልቨር የተነቃቃ ወይም አክቲቭ መሆን አለመሆኑን ማረጋገጥ አለብን። ያን የምናረጋግጠው ዳታ ምትለዋን እቺ የዳታ ታብን ክሊክ እናደርጋለን። እዚች ጋር የምንመለከታትን ዳታን ክሊክ ስናደርግ በቀኝ በኩል ግራ ላይ ማለት ነው የዳታ አናሊሲስ ቱል ፓክ አለ እዚች ጋር። እዚች ውስጥ የኤክሴል ሶልቨር ምትል ከሌለች የሶልቨር አማራጭ የለም ማለት የኮምፒውተራችን ሶልቨር አልተነቃቃም ማለት ነው። ያን ለማነቃቃት ምን እናደርጋለን? እዚህ ጋር መጣና ፋይል እንላለን። ፋይል ካልን በኋላ መጨረሻ ላይ ኦፕሽን ምትላለች። እሷን ክሊክ ስናደርጋት ይሄ ቦክስ ይመጣልናል። በዚህ ቦክስ በግራ በኩል ማለት ነው አዲን ምትላለች። አዲንስ ምትሏን ክሊክ ስናደርግ እዚህ ጋር መጨረሻ ላይ
ኤክሴል አዲንስ ይለናል። አዎ ማኔጅ ቦክስ ምትልጋ ኤክሴል አዲንስ አለች። ያቺን እንዳለች ጎ እንላታለን። ጎ ስንላት ስሞል ቦክስ አፒር ያደርግልናል። ይሄ ማለት የኤክሴል ሶልቨር ቱል ፓኮች ናቸው፣ የአናሊሲስ ቱል ፓኮች ናቸው። የተነቃቁና ያልተነቃቁ አሉ። የኛ የምንፈልገው ሶልቨር አዲን ነው። አልተነቃቃም። ከአጠገቡ ያለው ቦክስ ራይት ምልክት ሲኖርበት ነበር ተነቃቅቷል የሚባለው። ስለሌለ ክሊክ ስናደርጋት ያቺን ቦክስ ራይት ምልክት አፒር ያደርጋል። ከዛ ኦኬ እንለዋለን። ኦኬ ስንለው ቅድም ተመልከቱ እዚህ ጋር ሶልቨር አልነበረም። አሁን ሶልቨር አፒር አደረገ ማለት ነው። የኮምፒውተራችን ሶልቨር አሁን መፍትሄ ሊሰጠን ዝግጁ ነው ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ ላይ እቺ የኦብጀክቲቭ ሴላችንን ወይንም በኤክሴል ፓራሜትር ቋንቋ ታርጌት ሴል ነው የምትባለው እሷን ክሊክ አድርገን ማለት ነው። ሌላ ቦታም ክሊክ ማድረግ እንችላለን፣ ግን እሷን ክሊክ አድርገን ሶልቨርን እንከፍታለን። እሷን ክሊክ አድርገን ሶልቨርን ስለከፈትን እዚች ጋር ሴት ኦብጀክቲቭ የምትለው ጋር አር ሁለት አፒር አድርጓል። ምክንያቱም አር ሁለት ማለት ኦፕቲመም ፕሌጀር ሌቭል ተሰልቶ ይቀመጥልን ያለው ቦታ ነው ማለት ነው። ሌላ ቦታ ከርዘራችን ሆኖ ካለ ለምሳሌ ይሄን ክሎዝ ልበለውና እቺኛዋ ከርዘሯ እዚህ ጋር ብትሆን ለምሳሌ ሶልቨርን ስከፍተው ማለት ነው ሌላ ያልፈለግነው ወይንም በፕሮግራማችን ስፔሲፋይ ያላረግነው ሴልስ ስለሆነ እሷን እናጠፋትና እዚህ ጋር መተን አጥፍተን እቺኛዋን ክሊክ እናደርግለታለን። ስንረቅለት ይገባል ማለት ነው። በመቀጠል ከዚህ ቦክስ በታች ያለን አላማ ምንድነው ይለናል። ማክሲማይዝ ነው፣ ሚኒማይዝ ነው፣ ቫልዩ ይለናል። ማክሲማይዝ ማድረግ ነው። የኤክሴል ሶልቨሩ ዲፎልቱ ማክሲም ላይ ያጠቆረ ነው፣ ማክሲማይዜሽን ላይ ማለት ነው። ሚኒማይዜሽን ቢሆን ኦብጀክቲቫችን እቺን ክሊክ እናደርግና ሚኒማይዜሽን እናጠቆረ ነበረ። ኦልሬዲ ዲፎልቱ ማክሲማይዜሽን ላይ ያለው የኛም ችግር ማክሲማይዜሽን ስለሆነ ይመቸናል ማለት ነው። ቀጥሎ በቼንጂንግ ቫሪያብል ሴል ይላል። መፍትሄው የቱ ጋር ነው የሚቀመጥልህ? ተለዋዋጮቹ እነዚህ 48ቱ ዲሲሽን ቫሪያብሎች የት ናቸው ያሉት ነው የሚለን። እዚህ ጋር ናቸው 48ቱ ዲሲሽን ቫሪያብሎች ከአሌክስ እስከ አሌክስ አስቶን ቪላ ቼልሲ ምናምን ብለን እስከ ቶትንሃም ሆትስፐር ያለው ለብሩስም እንደዚህ 12 ሲባዛ በአራት 48 ናቸው። ስለዚህ ከዚህ ጫፍ ከዚህ ጫፍ ያለው ነው ዲሲሽን ቫሪያብላችን ብለን ለመንገር ምን እናደርጋለን? እዚች ጋር ክሊክ እናረጋትና ከዚህ ጀምሮ እስከዚህ ድረስ ያለው ነው እንለዋለን። አስተዋወቅ ነው። ቅድም ባዶ የነበረው ይሄው በቼንጂንግ ቫሪያብል ሴል ምደባው እዚህ ጋር ነው የሚደረገው ብለን ነገር ነው። ከዲ 14 እቺ ማለት ነው ሴል ዲ 14 እስከ ሴል ኦ 17 ማለት ነው። መጻፍም እንችላለን፣ ግን እንደዚህ ዳይሬክትሊ ክሊክ አድርገን መጎተቱ ይሻለናል። ከዛ ኮንስትሬንት ሰብጀክቱ ኮንስትሬንት ይለናል። ኮንስትሬንቶችን እዚህ ጋር አስገባለን የሚለው እንደነገር ቅድም እንደተባባለው 4 የዲማንድ ኮንስትሬንት እና 12 የሰፕላይ ኮንስትሬንት አለ። ይሄን እንነግረዋለን። አድ እንላለን። አድ ስንል እቺ ቦክስ ስትመጣ ሴል ሪፈረንሱ ማን ነው? ሴል ሪፈረንሱ ማለት ከምደባው በኋላ የምናገኘው ሪዛልት ማለት ነው። ከዚህ እቺኛዋን ክሊክ አድርገን ከዚህ እስከዚህ ያለው ማለት ነው። ያ ማለት አሌክስ፣ ብሩስ፣ ክሌር እና ጌል የሚደረግላቸው የትኬት ክፍፍል ከማን ጋር እኩል መሆን አለበት? ከኤክስፔክቲቭ ጋር ከስምምነታቸው ጋር ማለት። ስለዚህ እቺኛዋን ዲፎልቷ ለዛው ሪኳልቱ ናት እኩል ይሆናል እንላለን። ከዛ በኋላ ይሄን እኩል መሆን ካለበት ጋር እንደዚህ እናስቀምጠዋለን ማለት ነው። ለእያንዳንዱ ለዚህ እያልን አዳድ እያደረግን ከመሄድ በአንድ ማስገባት እንችላለን። ቀጥሎ የሚቀረን የሰፕላዩ ነው። የሰፕላዩን አድ እንለውና ሴል ሪፈረንሱ አክቹአሊ እያንዳንዱ ትኬት ለማደረሰ የሚለው ነው። መድረስ ያለበት ደግሞ ኤክስፔክትዱ ሲንግል ትኬት cannot be allocated ከአንድ በላይ ስለማይታደል እኩል ይሆናል ብለን አስገባ ነው ማለት ነው። ከዛ በኋላ ጨረስን ኦኬ እንለዋለን። ኦኬ ስንለው ቀደም ባዶ የነበረው የኮንስትሬንታችን ቦክስ በሁለቱ ኮንስትሬንት አፒር አድርጎልናል። ቀጥሎ ምን አደረገው? እዚህ ጋር ራይት ምልክት ከሌላት ሜክ አንኮንስትሬንት ቫሪያብል ለኔጌቲቭ ይለናል። ይሄ ማለት በኦፕቲማይዜሽን ችግር ስለ አክቲቪቲ ድርጊት ዲሲሽን የምናወራ ከሆነ ኔጌቲቭ የሚባል ሪዛልት የለም። የኔ ኔጌቲቪቲ ወይንም ያሉት አልባ ህጉን እዚህ ጋር ማክበር አለብን። እውነት ነው ራይት እንለዋለን። ቀጥሎ በምን አይነት መንገድ ልፍታለን የሚለን
ሊኒየር ነው ወይ ኢቮሉሽነሪ ነው ወይም ሲምፕሌክስ ሊኒየር ፕሮግራሚንግ ነው ይለናል። ሲምፕሌክስ ሊኒየር ፕሮግራሚንግን ክሊክ እናደርግለታለን። አሁን እንደምትመለከቱት እዚህ ጋር ባዶ የነበሩት ቦክሶች በሙሉ በ1 እና 0 ይሞላሉ። እዚህ ጋርም የኦፕቲመም ፕሌጀር ሌቭላችን 0 የነበረችው በቫልዩ ይሞላሉ ወይ ነው ቫልዩ አፕ ያደርግበታል። ስለዚህ ሶልቭ እንበለው። እዚህ ጋር ሶልቭ የምትላለች እሷን ሶልቭ ክሊክ ስናደርጋት ኤክሴል ሶልቨራችን መፍትሄ ካገኘልን ማለት ነው ይሄን መልእክት ይነግረናል። ሶልቨር ፋውንድ ኤ ሶሉሽን ኦል ኮንስትሬንት ኤንድ ኦፕቲማሊቲ ኮንዲሽን ሳቲስፋይድ። ያስቀመጥከው ሞዴል ያረከው ኮንስትሬንቶች ሳቲስፋይድ ሆኗል፣ መልስ ተገኝቶልሃል የሚለን ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ባዶ የነበሩት ቦታዎች በቁጥሮች ተሞልተዋል ማለት ነው። ቁጥሮቹን ኢንዲኬት የሚያደርጉን አንድ ማለት ማክሲመም ፕሌጀር ሌቭሉ ከዚህ ጀምር 101 ነው። በቃ ከዚህ ውጪ የሚደረግ ክፍፍል ከ101 በታች የሆነ ቶታል ፕሌጀር ነው ፕሮዲዩስ የሚያደርገው። ስለዚህ ከፍተኛ የሚባለው የሆል ሌቭል ኦፍ ሳቲስፋክሽን ወይንም የአራቱ ድምር አጠቃላይ ሳቲስፋክሽን ከ101 በላይ ሊሆን አይችልም። given their overlapping problem ከምርጫዎቻቸው ተነስተን ሬት ካረጉት ፕሌጀር ተነስተን ምደባ እናርግ ካለን ማክሲመም ሌቭል ኦፍ ፕሌጀር 101 ነው ማለት ነው። ምደባውን ማን የትኞቹን 3 ቲኬቶች ያገኛል ካለን አሌክስ አርሰናል ከቼልሲ የሚያደርገውን፣ ሌላው ሁለተኛው ጨዋታው አርሰናል ከኤቨርተን የሚያደርገውን ነው። ሶስተኛው ጨዋታው አርሰናል ከሊቨርፑል የሚያደርገው ነው ማለት ነው። አሌክስን በተመለከተ የብሩስ ደግሞ አርሰናል ከአስቶን ቪላ የሚያደርገው ማለት ነው። ሁለተኛው አርሰናል ከሌስተር ሲቲ የሚያደርገው ጨዋታ ነው። ሶስተኛው ደግሞ አርሰናል ከቶትናም ሆትስፐር የሚያደርገው ጨዋታ ነው። የክሌር ደግሞ አርሰናል ከፉልሃም፣ አርሰናል ከኒውካስል አንድ ቁጥር ያን ኢንዲኬት የሚያደርገን ብያችኋለሁ። እዚህ ጋር የዴቭን አርሰናል ከክሪስታል ፓላስ፣ አርሰናል ከማንቸስተር ሲቲ እና አርሰናል ከማንቸስተር ዩናይትድ የሚያደርገው ጨዋታ ነው ክፍፍሉ መደረግ ያለበት። ሶ ዛት ቶታል ሌቭል ኦፍ ፕሌጀር ማክሲመም እንዲሆን አክቹዋል እና ኤክስፔክትድ ኮንስትሬንቶቻችንም እዚህ ጋር የ3 ኤክስፔክትድ ደላው ከአክቹዋሉ ጋር እኩል ሆኗል። የአንዳንድ መታደል የሚችሉ የአንዳንድ ትኬት ኮንስትሬንትን ከአንድ አክቹዋል ሰፕላይ ጋር ባላንስ አድርጎልናል። ቶታል ፕሌጀር ሌቭልም 101 ነው ማለት ነው። እንግዲህ ከዚህ ውጪ የሚደረጉ ማንኛውም ክፍፍል አይነት ከ101 በላይ ነው ቶታል ፕሌጀሩን የሚያወርድብን ማለት ነው። በመቀጠል አሁን የምናየው ከዚህ ውጪ የሚደረጉ ክፍፍሎች ያለው just keeping in mind ሌላ ኢንዲቪጁዋል ኮንስትሬንትን መጨመር እንችላለን። ያን ኢንዲቪጁዋል ኮንስትሬንት አድ አደረገኝ ማለት በሌላ ቋንቋ ለኢንዲቪጁዋል ፕሌጀር ምን ጨነቀ ከሆነ ከአራቱ አንዱ የፕሌጀር ሌቭሉ እንዲህ መሆን አለበት ብለን ኮንስትሬንት ሴት የምናደርግ ከሆነ ቶታል ኦፕቲመም ፕሌጀር ሌቭሉ 101 ያለው ከ101 በታች ሆኖ ነው የምናገኘው። ምክንያቱም ይሄ 101 ቶታል ሌቭል ኦፍ ፕሌጀር ፕሮዲዩስ የተደረገው አራቱንም አሌክስ፣ ብሩስ፣ ክሌር እና ዴቪድ ኢኳሊ ትሪት ስናደርጋቸው ነው። ከዛ ውጪ ግን ኢንዲቪጁዋል ፕሌጀርን ኮንሲደር የምናደርግ ከሆነ ይሄ ምደባው የተለየ ነው የሚሆነው። ከዚህ ውጪ ይሆናል ቶታል ፕሌጀሩም ከ101 የተለየ ነው የሚሆነው። ለምሳሌ እንዲህ እንበል ክሌር የምትፈልጋቸው 3 ምርጫዎቿ ሊጠበቁላት ይገባል ብለን አንድ ኮንስትሬንት ብናስቀምጥ ማለት ያ ማለት ክሌር 12 ሬት ያደረገችው በ11 ሬት ያደረገችው እዚህ ጋር እንደምንመለከተውና በ10 ሬት ያደረገችው her 3 most preferred home games ሊታደሏት ይገባል ካለን ማለት ነው ነገሮቹ ሊቀያየራሉ። ምክንያቱም እሷ በመደቡ ያገኘችው አርሰናል ከፉላም የሚያደርገው ጨዋታ ነው which is 11 ነው አክቹአሊ እሱ። ሌላው ችግር የገጠማት እሷ ምንድነው እዚህ ጋር ክሌር አርሰናል ከሳውዝሃምፕተን የሚያደርገው ጨዋታ ነው 6 ሌቭል ኦፍ ፕሌጀር ፕሮዲዩስ የሚያደርግላት ያገኘችው። ስለዚህ እሱ መኖር የለበትም ሶስቱም የምትፈልጋቸው መሆን አለበት ካልን ማለት ነው ለክሌር የምናስቀምጠው ኮንስትሬንት እዚህ ጋር ክሌር ብለን እናስቀምጥ። ክሌር ብለን ማለት ነው የሷ አክቹዋል እና ኤክስፔክት የምናደርገው አሁን የተስማማንበት ሙሉ በሙሉ መደሰት አለባት። የምትፈልጋቸው 3 ምርጫዎች ማግኘት አለባት ካለን አክቹዋል እና ኤክስፔክትድ ፕሌጀሯ እኩል መሆን አለበት። ስለዚህ
ኤክስፔክት የምናደርገው እንግዲህ ፉሊ ሳቲስፋይድ ነው ካለን አንድ ኢንዲቪጁዋል የሚያገኘው ሌቭል ኦፍ ፕሌጀር 33 ነው። ምክንያቱም በመጀመሪያው ምርጫው 12 ቀጥሎ ባለው 11 ቀጥሎ ባለው 10 ስለሆነ ሌቭል ኦፍ ሳቲስፋክሽኑ 33 መሆን አለበት ብለን እዚች ጋር እንነግረዋለን። ሌላ ኮንስትሬንት እናበጃለን። ይሄን ከፈለግን እንዳለ ለኮምፓሪዥን እንዲጠቅመን ይሄኛውን ሽት ኮፒ እናድርገው። ለሞዲፋይድ ችግራችን መፍትሄ እንዲሆን ማለት ነው። ክሬት ኮፒ ብለን ሙቭ ቱ ኢንድ እንበለውና እዚህ ጋር መተን እንየው። ስለዚህ ኤክስፔክትድ የክሊር ሳቲስፋክሽን 33 ነው። ለአክቹዋሉ እዚህ ጋር ስንት መሆን አለበት የሚለው እናስቀምጥ ፎርሙላ። አሁን ይሄ በሙሉ አንፈልገው ምክንያቱም ተቀይሯል ፕሮብሌም። ይሄ ሞዲፋይድ ችግር ነው። ክሊር እንበለው ኮንተንቱን ክሊር ብለነው ያቀለለውንም እንደነበረ ኦሪጂናል አድርገን እንመልሰው። ኖ ፊል ብለነው እዚህ ጋር ያው 00 ሆኗል እንደነበረ አድርገናል። አንድ ኮንስትሬንት ብቻ ነው የጨመርነው። ይሄን ኮንስትሬንት ምን ነገረው ለኤክሴል ሶልቨራችን እቺኛው ግን አክቹዋላ ፎርሙላ እናስቀምጥላት። የክሊር አክቹዋል ምደባ እዚህ ጋር የሚደረገው ማለት ነው ሲባዛ በእያንዳንዱ ጌም ያላት ፕሌጀር ሌቭል ጋር ተባዝቶ የሚገኘው ፕሌጀር ሌቭሏ ከነዚህ ቫልዩዎች ጋር ተባዝቶ የሚገኘው ፕሌጀር ሌቭል ሰም ፕሮዳክት ብለን እዚህ ጋር እናስቀምጠው። እዚህ ጋር መጣና ፈንክሽን ጋር ሰም ፕሮዳክት መርጠን እቺኛውን ካተቆማ በኋላ ኦኬ እንለውና እዚህ ጋር ሁለቱን ቁጥሮች የምናስገባው የክሊር አክቹዋል ምደባ ሲባዛ እዚህ ጋር ሁለተኛው አሬ ደግሞ ከእያንዳንዱ ጌም ያላት ሌቭል ኦፍ ሳቲስፋክሽን እናስቀምጠዋለን። አሁን 0 የነበረው ምክንያት ምንም ምደባ ስላልተደረገ ነው 0 ሆኗል ማለት ነው። ቀጥሎ ቀጥታ እቺኛዋን እንጫናትና ልክ እንደቀደሙ ኤክሴል ሶልቨራችንን ዳታ እንላለን። እዚህ ጋር መተን ዳታ ስንል ኤክሴል ሶልቨራችን እንከፍተውና የቀደሙ ያስቀመጥናቸው ኮንስትሬንቶች በሙሉ ዳታዎቹ አልተቀየሩም። የምንጨምራቸው እቺን አዲሽናል ኮንስትሬንት ነው አድ እንላለን። አድ እንልና የክሊር አክቹዋል ሳቲስፋክሽን must be equal with expected satisfaction ኮንስትሬንት ላይ ያስቀመጥነው 33 ነው። እቺን እንደዚህ እናስቀምጣታለን። ኦኬ እንለዋለን። ጨርሰናል። አሁን ማዘዝ ነው ሶልቭ እንለዋለን ማለት ነው። እዚህ ጋር መተን እቺኛ አዲሽናል ኮንስትሬንታችን እዚህ ጋር ገብታለናለች። ስለዚህ አሁን ሶልቭ እንበለው። ተመልከቱ ቅድም 101 የነበረው አሁን ወደ ስንት እንደሚቀየር ከ101 በታች ይሆናል ብለናል። ሶልቭ ስንለው እንደምንመለከተው ኤክሴል ሶሉሽን አግኝቶልናል። ኮንዲሽኖች ተሟልቷል። ኦኬ እንበለው። ኦኬ ስንለው ቶታል ኦፕቲማም ፕሌጀር 98 ይገባ። የቀደሙ አራቱንም ኢኳሊ ትሪት ስላደረግናቸው ነው 101 የሆነው። ግን ኢንዲቪጁዋል ሌቭል ኦፍ ኢንዲቪጁዋል ፕሌጀርን ኮንሲደር የሚያደርግ ኮንስትሬንት በማስገባታችን ቶታል ፕሌጀር ሌቭሉ ከ101 በታች ሆኗል ማለት ነው። አክቹዋል ሳቲስፋክሽኗ የሷ 33 ሆኗል እንደተጠበቀው ማለት ነው። ስለዚህ ምደባዎቿን የሷን ብናየው ለምሳሌ አርሰናል ከፉላም የሚያደርገው እንደምትፈልገው ነው። እሱም ሬት ያደረገችው 11 ሌቭል ኦፍ ፕሌጀር የምታገኝበት ነው። ይሄው እዚህ ጋር ተቀምጧል። ሁለተኛው ደግሞ አርሰናል ከማንቸስተር ሲቲ የሚያደርገው ጨዋታ ነው። ሶስተኛው ጨዋታም አርሰናል ከኒውካስል የሚያደርገው ነው። ስለዚህ በዚህ መልኩ ተለያይቷል ማለት ነው። ምደባው ከቅድሙ ማለት ነው። ክፍፍሉን ይለያያል፣ ፕሌጀር ሌቭሉም ይለያያል ማለት ነው። የቅድሙ እዚህ ጋር ያየነው ሪዛልት ግን ሽት አንድ ላይ ያየነው ግን ሶስቱንም ኢኳሊ ትሪት ባረገ መልኩ ያደረገው ክፍፍል ነው ማለት ነው። ስለዚህ ኤክሴል ሶልቨራችንን በመጠቀም በብዙ ዲሲዥን ቫሪያብል የሚገለጹ የኦፕቲማይዝ ችግሮችን በቀላሉ ሶልቭ ማድረግ እንችላለን ማለት ነው። የምንፈልገውን ዲፔንዲንግ ኦን the kind of constraint we have and the kind of constraint we add ከምንጨምረው ኮንስትሬንት ጋር ያዘን እየጨመርን የቀነስን መፍትሄ ማግኘት እንችላለን ማለት ነው። እንግዲህ በመቀጠል ጠቅላላ ለማድረግ ከዚህ ካነሳ ነው ኦፕቲማይዚንግ አርሰናል ፋንስ ሆም ጌም ፕሌጀር ከሚለው ጋር በተገናኘ ምን አይነት ኦርጋናይዜሽናል ኮንቴክስት ስታብሊሽ ማድረግ ይቻላል ስለሚለው አንዳንድ ነጥቦችን ለማንሳት ልሞክር። ወደዛ እንሂድ። ኢምፕሊኬሽኖቹን ስናስቀምጥ ለአብነት ያህል
ስራ ቡድን ማዋቀርን በተመለከተ ቲም ቢልዲንግ ማለት ነው። እንግዲህ ሁለትና ከዛ በላይ ያሉ ሰዎችን ለአንድ ስራ ታስክ ፎርስ ስናዋቅር የቲሙ ፐርፎርማንስ በቲሙ ኮምፖዚሽን፣ ቢሄቪየር፣ አቢሊቲ፣ ኮምፓቲቢሊቲ ላይ የተወሰነ ነው የሚሆነው። ስለዚህ በአንዳንድ የስራ ሁኔታዎች ቲም ሜምበሮችን በራሳቸው ፕሪፈረንስ በራሳቸው ፍላጎት እንዲደራጁ ብናደርግ ለስራው ፕሮዳክቲቪቲ የተሻለ ነው ብለን የምናምን ከሆነ ምን ልናደርግ እንችላለን? ዋንስ ቲም ሊደሩን አይደንቲፋይ ካደረግን በኋላ ለምሳሌ 20 ሰራተኞች ያሉት ተቋም አምስት ግሩፕ ቢልዲንግ ያደርግ ቲም የስራ ቡድን ማዋቀር ቢፈልግ ለምሳሌ ምን ማድረግ ይችላል? ዋንስ ቲም ሊደሮችን አይደንቲፋይ ካደረግን በኋላ ቲም ሊደሮችን ሬት አድርጉ እነዚህ 20 ሰራተኞች in terms of their compatibility, behavior, skill በኔ ቲም ስር እንዲካተቱ የምትፈልገውን ብለን ልንጠይቀው እንችላለን። ይሄ ነው ፍሮም ዘ ኔቸር ኦፍ ዘ ወርክ ተነስተን አስፈላጊ ከሆነ ሜምበርስ ኮምፓቲቢሊቲ ማተር የሚያደርግ ከሆነ ይሄ በምርጫው ለቲም ሊደሩ የምንሰጠው ከሆነ ሬት እንዲያደርጋቸው ማድረግ እንችላለን። 20 ሰራተኞች ከ1 እስከ 20 ባለው ደረጃ 20 ማለት ዘ ሞስት ኮምፓቲብል ነው፣ 19 ቀጥሎ ያለው ማለት። ስለዚህ ከ20ዎቹ 5 ቲም የምናቋቁም ከሆነ እያንዳንዱ 4 ይኖራል ማለት ነው። ስለዚህ እያንዳንዱ ቲም ሊደር በራሱ የሚካተቱትን 4 ኤምፕሎይዎች ሊመርጥ ይችላል ሶ ዛት የአምስቱን ቲም የተዋቀረበት ኮምፓቲቢሊቲ ሌቭል ማክሲማይዝድ እንዲሆን ብለን መመለስ እንችላለን ማለት ነው። ስለዚህ በዚህ መሰረት ሬት ሊያደርጋቸው ይችላል ማለት ነው። በተቃራኒው ደግሞ ኤምፕሎይዎቹ ቲም ሊደራቸውን ቢመርጡ የተሻለ ነው ከስራው አኳያ ካልን ደግሞ ቲም ፕሪፈረንስ ኦፍ ሊደር ማስቀመጥ እንችላለን ማለት ነው። የቲም ሜምበርስ ፕሪፈረንስ ኦፍ ሊደር ማለት ነው በየትኛው ሊደር ብትታቀፍ ደስ ይላል ከአምስቱ ሊደሮች በጣም የምትፈልገው ሊደር ከኔ ጋር ፕሪፈረንስ አለው ኮምፓቲብል ነው እስማማለሁ ብለህ የምታስበውን በአምስት ኢንዲኬት አድርገው ዘሊስት የምትፈልገውን አንድ ብለህ ነው ማለት ነው። ስለዚህ በዚህ መልኩ ማለት ነው ቶታል ሜምበርስ ፕሪፈረንስን ኦፕቲማይዝ የሚያደርግ የቲም ኮምፖዚሽን መፍጠር እንችላለን። ከዚህ ባሻገር ደግሞ ሌላ ካነሳን ደግሞ የሰራተኞች የወርክ ሌጀር ታይም ፕሪፈረንስ እንግዲህ የሚያርፉበትና የሚሰሩበትን ጊዜ ለምሳሌ በመንዝ ከተከፋፈለ በቀን ከተከፋፈለ በየትኛው ወር ሰርተህ በየትኛው ወር ብታርፍ ደስ ትመርጣለህ ሶ ዛት ወርክ ላይፍ ባላንስ ጆብ ሳቲስፋክሽን ማክሲማይዝ እንዲሆን ብለን መመለስ እንችላለን ማለት ነው። ከዚህም ባሻገር ደግሞ ወርክ ፕሌስ ፕሪፈረንስ የስራ ቦታ ምርጫዎችን በሰራተኞች አድርገን 10 ፊልድ ቦታዎች ካሉና 2 ሰራተኞች የሚወጡ ከሆነ የትኛውን ትመርጣላችሁ ሶ ዛት ጆብ ሳቲስፋክሽን ኦፕቲማይዝድ እንዲሆን ብለን በዚህ መልኩ ኦርጋናይዜሽናል ኮንቴክስት እና ኢምፕሊኬሽን ልንሰጠው እንችላለን። እንግዲህ የዛሬው በዚህ ያበቅቷል። ደህና ሁኑ። አመሰግናለሁ።